ገብረ መንፈስ ቅዱስ ዝቋላ ተራራ ላይ ቆሞ መላ ኢትዮጵያን የዛን ጊዜ ኢትዮጵያ እንደ ዛሬዋ ኩርማን አይደለችም። መላ ኢትዮጵያን ተመለከታት እና ወኮነ ስጧ ቅድመ አዕይንቲሁ ኃጢአቶሙ ለሰብአ ኢትዮጵያ የኢትዮጵያ ሰው የዛ ዘመን ልክ እንዳሁኑ ዘመን ይመስለኛል ዝም ብሎ ሳስበው በአይኑ ፊት እንደተሰጣ ሆኖ ታየው። ላስተምሮ ነው ቢያስብ ይሁሉ እስከሚደርስበት ብዙ ሰው ሞቶ ሲኦል ሊወርድበት ነው። በስብከት የሚዳረስ አልሆነም። አስተምርቶ ነው የተላከ ግን ሲያየው በስብከት የሚዳረስ ጠቅላላ ከራሷ እስከ እግሯ በበረሃ ካሉ ጻድቃን ይልቅ በቀር አብዛኛው ሰው በደለኛ ሆኖ ነበር። እንደ ዛሬ ዘመን ይመስላል። ያን ጊዜ ገብረ መንፈስ ቅዱስ ሆናል አቋራጭ ይመስላል። ግን ደግነቱ ነው። ጌታዬ አለው አቤት፣ መድኃኔዓለም ቸሩ አቤት አለው። እንደዚህ ነው ቅዱስ ልክ የምርሃነ ክርስቶስ እግዚአብሔር አብ አቤ ብርሃን ብርሃን የምትሰጥ እግዚአብሔር ምን ሲለው አቤት ይለው ነበር። አቤት ገብረ መንፈስ ቅዱስ ጌታዬ አቤት ማርሊተ የኢትዮጵያን ሰዎች ማርልኝ ብሏል። ዝም እግዚአብሔር ዝም ብሎ መማር የለማ ያ ሁሉ ሰው እንግዲያውስ አለ የኢትዮጵያን ሰዎች ካልማርክልኝ ከዚህ አልነሳም ብሎ ደብረ ዝቋላ ሐይቅ አለው አይደለም እዚያ ሄዶ ተወርው ይላል። ተወርውሮ ገባ እዚያ ውስጥ ገባ። መጸለይ መጸለይ ማልቀስ መጸለይ መጸለይ አንዲት ናት ጸሎቱ የኢትዮጵያን ሰዎች ማርልኝ። የገብረ መንፈስ ቅዱስ ውለታ እንዳንረሳ ዛሬ ይሄው ስራዬ ብለን አሁን በዓል እየመረጥን ነው አይደል? አልፎ አልፎ አይደል? እዚያ ዝክረ ቅዱሳን ጉባኤያችን ባሻገር በዓል እየመረጥን አይደል? ዛሬ ገብረ መንፈስ ቅዱስ ለምንድን ነው የመረጥናቸው? አንደኛ የጻድቃን አለቃ ከጻድቃን ሁሉ የሚበልጡ ናቸው። ሁለተኛ ለኢትዮጵያ ልዩ ናቸው። የኢትዮጵያን ሰዎች ሁሉ ማርልኝ አሉ። ጌታ ምን አላቸው? ወዳጄ ገብረ መንፈስ ቅዱስ በስሜ የተማጸነ ዝክርን የዘከረውን እምርልሃለሁ አላቸው። አላረካቸው መሐርኒተ ኩሎሙ ሰብአ ኢትዮጵያ ሁሉንም ማራቸው እንጂ መርጠ ያንተን ብቻ የዘከረ ለምን ትለኛለህ ብላለች። አይ አለ ጌታ እንግዲያውስ አልወጣም አለ። ቀናት ቀናትን ሲወልዱ ሳምንታትን ሲወልዱ ወራትን ሲወልዱ ዓመታትን ሲወልዱ ገብረ መንፈስ ቅዱስ ድፍን 100 ዓመት በደብረ ዝቋላ እዚያ ሐይቅ ውስጥ ጸለዩ። ጸጉራቸው ተልጦ ወደቀ፣ ቆዳቸው ተልጦ ወደቀ፣ ስጋቸው ተቆራርጦ ወድቆ አለቀ። ነፍስ ግን ማትለዩና አጥንታቸው ብቻ የገብረ መንፈስ ቅዱስ አጥንታቸው አጋንንት በእልፍ እየመጡ ከዚያ ለማስወጣት የኢትዮጵያ ሰዎች ይቅር እንዳይባሉ ለማድረግ የዛኑ ሰው ኃጢአትን የተሸከመው ገብረ መንፈስ ቅዱስ ጻድቅ የኃጢአተኛውን ኃጢአት ይሸከማል እንደሚባለው ተሸክመው ነው። ታዲያ እዛ ለማስወጣት ተስፋ ለማስቆረጥ ብለው እንግዲህ ይፈጩትን አጋንንት ድንጋይ ያለት ድንጋይ እያመጡ አንድም የእሳት ዛንጅር እያመጡ ይገርፉታል። ገብረ መንፈስ ቅዱስን ይፈጩታል፣ አጥንታቸው ይፈጩታል። ድቅቅ እንደገና በቀስት በእሳት ቀስት የገብረ መንፈስ ቅዱስን እንግዲህ ጸጉራቸው፣ ቆዳቸው፣ አጥንታቸው፣ ስጋቸው ሁሉ ነገር አልቆ አጥንታቸውን ደግሞ በቀስት በእሳት ቀስት እየነደፉ ወንፊት አደረጉታል። 100 ዓመት ተፈጸመ። ገብረ መንፈስ ቅዱስ ከ300 ዓመቱ እስከ 400 ዓመቱ ድረስ ያለው ድፍን 100 ዓመት ለኢትዮጵያ የለመኑበት ነው። የት? ደብረ ዝቋላ። ደብረ ቅዱስ ደብረ ዝቋላ። በ100 ዓመቱ ጌታችን መጣ። ወዳጄ ገብረ መንፈስ ቅዱስ ና ውጣ ብሎ ድስስ ቢያረጋቸው እፍ ቢልባቸው ያ የነበረው አካላቸው ተመለሰላቸው። ምሬላህ ሁሉንም ጻድቃት ሳይባል የዘከረ ያልዘከረ ሳይባል ሁሉንም ምሬላህ አላቸው። ደስ አላቸው። ሄድ ደግሞ ምድረ ከብድ እዚያም ባርክ አስተምራላቸው። ወደ ምድረ ከብድ ወሩ የገብረ መንፈስ ቅዱስ ሁለት በጣም ትልልቅ ስፍራዎች ደብረ ዝቋላና ምድረ ከብድ ናቸው። ብዙዎቻችሁ በአካል ሄዳችሁ ነገራችሁ ላይ ዝቋላም ይጃል አውቅም ምድረ ከብድም ይጃል አውቅም፣ ግን ልባችን ውስጥ የታተሙ ናቸው። እነዚህ ሁለት ቦታዎች የጻድቃን በአቶች እግዚአብሔር ጌታችን የረገጣቸው መሬታችን የረገጣቸው በልባችን የታተሙ ናቸው። በልብ አሁን ዝቋላ በአይነ ልቡና ማየት ይቀል እንደው አንዳንድ ጊዜ በአይነ ስጋ ከማየት እንደው በአይነ ልቡና ይበልጣል። ደስ ይላል በጣም። ለምን ያጥንት የነበረው ገብረ መንፈስ ቅዱስ ቆመውበት ነው የሚታይ። ራሳቸው ጻድቁ ቆመውበት ምድረ ከብድም ላይ ደብረ ዝቋላ ደብረ ቅዱስም ላይ ገብረ መንፈስ ቅዱስ እና እንዲያደርገው ኢትዮጵያን አስማሩ።